ቤቱን ምናምን የምትይውን በስሙ አላዞርልሽ እንጂ ነገር በልተሽ ነው የመጣሽው። እሱን አላዞርም። እሱን አስበሽ ሆነ ግዴታ ማዞር አለብን። እንዳታስቢ እሱን አላዞርም። እሺ አብረን እናያታለን። ደግሞ አታዞራት፣ አብረን እናያታለን። አላዞርም። እሺ ጋራሽ ያስገባል። አልፈልግም አልፈልግም። አልፈልግም አልፈልግም። እንግዲህ የመጣሁት ግዴታ ያለ ልጅ ስል በልቻለሁ። ግዴ ነው። ማማስ ትምህርት ቤት ገባች። ማን ወሰዳት? ማን ወሰዳት? ልጄን ማሰቃየዋት እኮ ስገባ ግን ገና ብዙ ያላለቀ ጉዳይ አለ። ለልጄ ስል ነው የገባሁት። በምኑ ነው ተረጋጋሁ እኮ ብዙ ነገር እኮ ነው ያደረኩት። አወራን ግን እኔ ብገባም ነግሬሃለሁ እኮ ብገባም እኔ እናንተ ገና ብዙ ያላለቀ ጉዳይ አለ። ገና በጣም ብዙ ያላለቀ ጉዳይ አለ። በጣም ብዙ እኔ እናንተ አልፈልግም፣ አልቀይርም። በጣም ብዙ እኔ እናንተ ገና ብዙ ነገር ያላለቀ ጉዳይ አለ። የመጀመሪያው ቤቱን በስሜ ልታደርግልኝ እፈልጋለሁ። ምክንያቱም ነገም ከመሬት ተነስተው ውጭልኝ ትለኛለህ። ሲቀጥል ሌላ ህይወት አለ። አንተ ልጅቷ እኩል ብር ካንቺ ጋር ዋታለች ብለከኛል። ግምቱን እንሰጥሻለን ትለኛለህ። በስንት ነገር ውስጥ ታሰቃየኝ የቆረብከው እና ነገር በልቼ አይደለም ነግሬሃለሁ። ትናንት እኮ አብረን እንደማንኖር ወይ ደግሞ እኔን እንዳለፋሁበት እኔ እንድታደርግልኝ የምፈልገውን ነገር አድርግ። ቤቱን በስሜ አድርግልኝ። አሁን ሮጠሽ ማታ ሳትረጋጊ ቤት እኔ ልጄ ስል ነው የገባሁት። መግባት ፈልጌ አይደለም። እኔ እኮ ገና ነገሮችን በህግ ልጨርስ ነበረ። ግን ትላንት በቃ ቢያንስ ለልጄ ስትይ ሁሉን ነገር ለልጅቷ ስትግቢ እኛ እንፈታዋለን አልከኝ። በቀላሉ አልፈታውም። መፍታትም ካለብን መጀመሪያ ቤቱን በስሜ አድርግልኝ። ከዛ በኋላ ነው እናንተ የምናወራው። ማውራትም ካለብን ማስተካከልም ካለብን ሰላም ለማውራት ነው ወይስ ለማዞር ነው የመጣሽው? ለሁለቱም። ሰላም ስሜን ካላዞርክልኝ በቀላሉ ቤቱ ሰላም ይፈጠራል እንዳታስብ። ነገም እንደፈለግሽ ውጭ ትለኛለህ ማለት ነው። አሁን ለነገር እኮ የመጣሽ ነው። እስኪ ተረጋጊና ያለውን ነገር ሌላ አስተካክለው። ምንድን ነው የምታስተካክለው? እንዴት አድርገህ ነው የምታስተካክለው? እንዴት አድርገህ ነው ምን አድርገህ ነው የምታስተካክልልኝ? ህይወትስ እዛ ጋር የጀመርከው ህይወት እኮ አንቺ እሷም ሴት ናት እኮ እሷም ሴት ናት፣ አንቺም ሴት ናት አይደል? ሁለታችሁ ልጆች ናቸው አውቃለሁ። በቃ ይስተካከላል ነገሮች። እሷም ሴት ናት። ብር አላታ ከአንቺ እኩል አብራ ነው ቤት የሰራችው እያልከኝ እኮ ነው። ማነሽ ቤቱ ምን እንዴት ነው? ቆይ አንተ እኔ እኮ እዛ ጋር ሆኜ ቤቱ ሲሰራ ኦኬ እንኖራለን፣ ልጃችን እናሳድጋለን፣ እናዋረን ከግል ህይወት ጀምሬያለሁ። እንደዚህ ዛሬ እኮ እኔን ሁሉ ነገር እኮ የጠቀስክልኝ አሁን አይደለም። አሁን ይኸውልሽ ሮጠሽ እስከ ዛሬ የት ነበርክ? ቤቱን አስተዳደር መጀመሪያ አልነገርከኝ፣ ህይወት አለኝ አላልከኝ። አሁን አንቺ የቤቱ ስም ለማዞር ነው ወይስ ወደ ቤትሽ ለመመለስ የመጣሽው? ለልጄ ስል ግዴታ ቤት ውስጥ በሆነ ነበረብኝ መጥቻለሁ። ግን ደግሞ ሰላሙንን አንቀጥልም። ምክንያቱም ለእኔ ትልቅ ትምህርት ነው የሰጠኸኝ። ግዴታ ቤቱ ለፍቺ ነው የመጣሽው? ካልተግባባን አሁን አንቺ ካለሽበት ነገር አንጻር መረጋጋት ነው የሚያስፈልግሽ። ለእኔ ደግሞ ወልጄ አይደለም የመጣሁት፣ ግዴታ ሆኖብኝ ነው። እንደዚህ ሆኜ ሰው ቤት እንዴት እቀመጣለሁ እንጂ የተደረኩት ነገር በጣም ከባድ ነው። በጣም
ሀሳብሽ ማለት ነው መቼም አይሳካልሽም። ቤቱን ስም ለማስወርቅ ምናምን የምትይው ነገር ይሄ ተማክረሽ ነገር በልተሽ ነው የመጣሽው። እሱ ነው ያስባለው በሱ ሲጀመር ማለት ነው። ነገሩን የሚስተካከለው ነገር ቤቱን አስተካክለዋለሁ። ከቤትሽ ነቶች ያለ ነገር እዚህ ይስተካከላል። ከዚህ በላይ ምንም አይደለሽም። አንቺ አንድ ነገር ልንገርሽ፣ የሆነ 2 አይነት 3 አይነት ሀሳብ ይዘሽ አትምጪ። እኔ ልሽ ቤቱን አልቀይርልሽም። የሰማሽ ነው። ቤቱን አልቀይረውም። በራሴ ስም ነው የሚሆነው። መትሮሪ ከሆነ አርፈሽ ነው። ይሄ ስጋት ገና ለገና ልዩታ ምናምን ትቆን እሷም የራሷ ቤት አላት። አንቺ ቤት የምትፈልግ ልጅ አለች። ሰማሽ? የሚያስፈልግሽ ነገር ይሟላልሻል። ተቀመጪ አርፈሽ። ወደዚህ ወደዛ የምትይው ነገር አቆሚ ከዛ በኋላ ማለት ተግባባል። ይሄ ነገር በልተ ስሜን በቤቴ መስሜ ያዞርልኝ ብለሽ ይወጥሽ ከመግባት የሮጠሽ ስም ላይ ሄድሽ። ምንድን ነው? ምን ስለሽ ነው? ውጭ ያለሽ ሰው የለም ብለኸኛል። ለምንድን ነው ታዲያ ለዛ ግምቱ ይሰጥሻል? ይሄን ሁሉ ለምን እንደዚህ ስንት ነገር አንቺ ስንት ቀን አስለቀስከኝ። አንቺ አወራሽውስ ሲጀምር ነገስ ምንድን ነው? እኔ ዋስተናይ አለ ነገሩ ዝም ብዬ ገባሁ ቤት ልገና ስንት ነገር እንትን ባልኩበት አንተ አይደለም ጥፋተኛው፣ እኔ ነኝ ጥፋተኛው። ግን ደግሞ አማራጭ የለኝም። ማይን ሰዓት ላይ ነው። እርጉዝ ነኝ። ልጅ አለ እዚህ ጋር ከባድ ነው። በዛ ላይ ቤቱ ራሱ ምን መሰለህ በሁለት ቆም ውስጥ ምን መሰለህ ምን ሆነ ተጣጣኖብሽ እና ታዞሩ ስሙን ቤቱ አታዞሩ ላዞሩ ጥሩሽ ህግ ይፈታል። ህግ ይፈታል። ምክንያቱም እኔ እንዳምኜ አልኖርም። ነገም ደግሞ ከተለሽ በሌላ ነው የተጀመረው ሁለተኛ ማግባት ለምን አልተናገርክም? ለምን እስከዛሬ ሚስት አለኝ የምትለኝ እኮ የሁሉ ነገር ሚስት አለኝ አላልኩሽም እንጂ መጀመሪያ እኮ ተናግረሽ ቀለልሽብኝ፣ አሾፍሽብኝ እና ካሾፍሽብኝ ደግሞ በሰዓቱን ብቻዬን ስለነበር ወሰንኩ። የሆነ ከሆነ ብነግርሽ ደስተኛ ትሆኚ ነበር። ቢያንስ አሁን ካለሁበት ቢያንስ አሁን መወሰን እንኳን አልችልም። ቢያንስ አሁን ነገር እንገርሽ። ለማንኛውም እሷ እዚህ አመጣብሽም ራሷ ቤት አላት። አንቺ ያርፈሽ ቤቱ ላይ መኖር ትችያለሽ። ባለፈው አንቺ ስትናገሪ ነው ስሜት ይሄኔ ድርሻሽ ምናምን ያልኩሽ ይሰጥሻል ያልኩሽ ማለት ነው። ስለዚህ ይኖሪበት አንቺ ከፈለግሽ ደግሞ እኔም አልመጣብሽም። እንዳመጣብኝ ያርላልሽው አብረን እኔ ሰላም እፈልጋለሁ። ከልጄ ጋር በሰላም እፈልጋለሁ እኮ እኔ ስመጣ ሰላም አይሰማሽ ከሆነ አልመጣብሽም። ሰላም ነው የምትፈልጊው? እኔ ስመጣ ሰላም አይሰማሽም። ምክንያቱም በቃ በዚህ ከቀጠልክ ዝናውን ለምን አላማከርሽኝም ብለህ ብዙ ነገር አወራ። ዝም አልኩ፣ ለመንኩ። ቀስ በቀስ ደግሞ የራሴ ህይወት አለኝ። ኦኬ ኑር፣ ችግር መብት ነው፣ ማድረግ ትችላለህ። ግን ደግሞ ለእኔ መናገር ነበረብህ። ገብቶሃል? ለእኔ መናገር ነበረብህ። ምን ብዬ ነው? ቢያንስ በቃ እንዲህ ተሳስቻለሁ ወይ ደግሞ እንዲህ ይዤ በቃ አግብቻለሁ ማለት ነበረብህ። ይህ ትልቅ እንትን ነው። በጣም ነው እኔ አይምሮዬን የሰበርከኝ በጣም። ስለዚህ መብት ነው። አንተ አይደለም ሁለተኛ ሶስተኛ መደረብ ትችላለህ። ግን እኛም ሰላም ስጠኝ በቃ። እኔን አትበጥብጠኝ ከዚህ በኋላ። ቢያንስ ከልጄ ጋር በሰላም ልኖርበት እኮ። አሁን የኔ መምጣት አልደስትሽም? ቤት ሰላምን እየበጠበጥከኝ ነው። ለማንኛውም ከዚህ በኋላ አንቺ በህግ ሜጂ በምንም ሜጂ እኔ ሽማግሌዎች ቀጠሮ ይዘዋሉ፣ ይመጣሉ። ዘመኑ ከፈለግሽ እነሱ ባለው ቁጭ ብለን ያለው ነገር ተነጋግረን እንፈተዋለን። ፋዘርንም ደውለሽለታል? ተነሱ ያለው ነገር ይስተካከላል በዛ መልኩ። ከዚህ ውጭ ግን ከቤት ወጥቼ እንትን ምናምን የምትይው ነገር አቆሚ። ከዚህ በኋላ ከቤትሽ እንዳትወጪ። ካልበጠበጥ